ዛሬ ሁሌ የምቀናበትን ነገር ወይኔ እኔ ብሆን አድርገዋለሁ ብዬ ማስበውን ነገር እኔ በእነሱ ቦታ ብሆን ኖሮ ዊን አድርጌ ጨርሳለሁ ብዬ ማስበውን ነገር ላደርግ መጥቻለሁ። እሱም የ72 ሰዓቱ ኢንተር ፋስቲንግ ነው። ሆፕፉሊ እጨርሳለሁ ብዬ አስባለሁ ከእናንተ ጋር ሙሉ 72 ሰዓቱን እንዴት እንዳደረኩትኝ ምን እንዳስቸገረኝ እንዴት እንደራበኝ እንዴት እንደደከመኝ እንዴት ኢነርጂ ወይም እንዳለኝ እንዴት ውስጤ ደስ የሚል ስሜት እንደተሰማኝ እነዚህ ሁሉ ነገር እያንዳንዱ ነገር ነው ማሳውቃችሁ። ሙሉ 72 ሰዓቱን አንድ ላይ ነው ጨርሳለሁ ብዬ ለራሴ ነግሬ መጥቻለሁ። 72 ሰዓት መጾም ላይክ ምቀናበት ነገር በጣም ከመጾም ውስጥ በጣም የሚያስደስተኝ ነገር መጾም ላይክ በኔ መካከል ነው። ላይክ እኔ ለራሴ ቃል ምገባውን ነገር ነው። ለራሳችን አንድ ነገር ቃል ገብተን ማድረግ ደግሞ በጣም ኢትስ ላይክ ዊኒንግ እና እሱን ነገር ማድረግ ፈልጋለሁ። ዲሲፕሊን ማለት ነው። ይሄንን አድርጋለሁ፣ ይሄንን እጾማለሁ። እስከዚህ ድረስ አልበላም፣ እስከዚህ ድረስ ምንም ሀፕን አድርገ አልበላም ብዬ ሳልበላ ስቀር በጣም ነው ደስ የሚለኝና ቢፎር 2 ዊክስ ለ36 ሰዓት ጾም ያለው 36 ሰዓት ጾማለሁ ብዬ ለራሴ ነግሬው አልበላሁኝም። ስትራግሎች ነበሩ። የሆነ ሰዓት በጣም ይደክማል። ምን እንዳል በተለይ ጠዋት ላይ ይደክማል። በሌላው በተረፈ በጣም ቀላል ነው እና እንደዛ አድርጋለሁ ብዬ ራሴን ላይ ይሄ ራሴን ዲሲፕሊንም እያስተማርኩት ነው እና በጣም ነው ደስ የሚለኝ የሆነ ነገር ዊን ያደረኩ ላይክ ነው የሚሰማኝ ላይ እና አሁን ደግሞ ወደ 72 ሰዓቱ መጥቻለሁ። ላይክ ከ2 ወር በፊት ነው ያቆምኩት። ብሬስት ፊዲንግ ማም ነበርኩኝ እና ሁላችንም እንደምናውቀው ላይክ በዚህ ላይፍ ላይ ያለፉ ሰዎች ታውቁታላችሁ። ጡት ስናጠባ ኢትስ ፉድ ኖይዝ የሚባለው ነገር ምንድነው የምበላው? ጠዋት ምንድነው የምበላው? ምሳዬን ምንድነው የምበላው? እራቴ ምንድነው የምበላው? ሹገር ነገር አምሮኛል። ምንድነው በቃ ይሄ በጣም ነው የምጠላው ይሄንን ነገር። በቃ አሁን 3 አመት ኦልሞስት 3 አመት ለ3 አመት ብሬስት ፊዲንግ ማም ነበርኩና ይሄን ቻሌንጅ አልወደውም። ኦልዌይስ ስለምግብ ማሰብ በጣም በቃ ስልችት የሚለው ይሄ ነገር ነው። እንተዋወቃለን በዚህ ያለፋችሁ ሰዎች አይ ሆፕ ዩ አንደርስታንድ ሚ እና ስለዚህ አሁን ልክ 2 ወር ላይክ ከዛሬ 2 ወር ልክ ሳቆም በቃ ምንድነው ማድረግ ያለብኝ? አንድ ሰውነቴን በጣም ማስተካከል ፈልጌያለሁ። በተለይ ዛሬ 2 ወር ላይ ባለውበት ሰዓት በጣም ሰውነቴን ማስተካከል ፈልጌ ነበርና የመጀመሪያ ነገር ያደረኩት ምግብ ማቆም አይደለም። ስናጠባ ብዙ ስለምንበላ በደንብ ነው የምንበላውና ምንም ሳም ቁርስ ራትም ሳያልፈን ስለምንበላ ወዲያውኑ ማቆም ከባድ ነው የሚሆነው። ስለዚህ መጀመሪያ ነገር ያደረኩት ሹገሬን በቃ ከት ማድረግ ነው። ምንም አይነት ሹገር ላለመጠቀም ላይክ ሹገር ይሄ ነጩሽ ይሄ ላይክ የምናደርገው ሻይ ላይ የምናደርገው ሹገር ብቻ አይደለም። ከፍሩት ማገኘው ሹገር ከካርብ ማገኘው ሹገር በጣም እየተጠነቀቅኩኝ ላይክ ስበላ ይሄ ሹገር አለው እያልኩኝ በጣም እያሰብኩኝ ነው ምበላ የነበርኩት። በጣም ሙዝ ላይ ጁስ ተጠቃሚ ነኝና እሱንም በተቻለ መጠን ከካሮት ጋር በጣም ግማሽ ሙዝ ጨምሬ ግዴታ ጁስ መጠጣት ካለብኝ ግማሽ ሙዝ አድርጌ ካሮት ጨምሬ በተቻለ መጠን ብቻ ወስትራይንግ እና ጥሩ ነበር። ስጀምር 55 ኪሎ ነበርኩኝ። አሁን 51 ኪሎ ገብቻለሁ እና it was easy like ሹገርን ከት ማድረግ ኢዚ አይደለም፣ ግን ሰውነት ቶሎ ይሄ በሹገር ምክንያት የመጣውን የሰውነት መጨመር መቀነስ በጣም ቀላል ነው። ቶሎ ነው ሰውነታችን ሽሪንክ የሚያደርገውና ደስ ብሎኛል። like እሱ አሁን ሞራል ሰጥቶኛል። አሁን ከዚህ በኋላ እንትን ለማለት ሞራል ሰጥቶኛል። ስንወፍር የኔ በተለይ ሞፈር እጄ ጋር ወፍራለሁ፣ አላስፈላጊ ቦታ ላይ ወፍራለሁ እና እሱ በጣም ያስጠላኛል እና ውፍረቴን መቋቋም አልችልም። ውፍረቴ እንደሱ ስለሆነ ውፍረቴን መቋቋም አልችልም። ቶሎ ማስጠፋት ፈልጋለሁ እና እንደዛ እዛ የ2 ወር ጆርኒ ነበር። ስቲል ሹገር አልጠቀምም። በጣም ቡና ወዳለሁ። ቡና ተጠቃሚ ነበርኩኝ። የዛን ሰሞን ራሴንም ምንም እያመመኝ ስለሆነ ቡና አቁሜያለሁ። ላይክ ሱሰኛ አይደለሁም። ማቆም ሳይሆን ሱሰኛ አይደለሁም። ሱስ የሚሰጡኝ ነገሮች መጠቀም አልፈልግም። ላይክ ዲሲፕሊን
ዲሲፕሊንድ እንዳልሆነ ያደርገኛል ነገር ነው ይሄን አላደርግም ስል ሱስ ካለብን የግዴታ ማድረግ ስላለብን እሱን ማቆም ስለፈለኩኝ እሱ ላይክ አቁሜያለሁ ኮፊ አቁሜያለሁ በኮፊ ፋንታ ምን እንደምጠጣ ሌላ ዩቲዩብ ላይ ያሳያችኋለሁ በጣም የሚጣፍጥ የምጠጣው ነገር አለ እና ስለዚህ ፉድ ኖይዝ ማቆሙ ለዚህ ነው አሁን የጾሜ አንድ ደግሞ ብርታት እንትን ያለኝ ዲሲፕሊን ጋር ማያይዘው ይሄ ጆሮ ላይ ይሄ ምንድነው የምትበይው ምሳ ምንድነው የምትበይው ራት እሱ ማቆሜ በጣም ደስ ብሎኛል እና ፋስቲንግ እስቲ ብዙ ጊዜ ሶሻል ሚዲያ ላይ ማየውን ዶክተር ላሳያችሁ ፋስቲንግ እና fat lose weight ማድረግን ላሳያችሁ አንድ አይነት The only thing that will make you lose that fat weight quickly is to change your diet, of course, but you have to do fasting. Because fasting brings your insulin level. See, this is where fasting comes in. So what does fasting do? Look. So, lose ለማድረግ መጾም አለበት። engaged መሆን አለበት እዚህ ፋስቲንግ ላይ ስለዚህ አንድ ላይ እናያለን ጆርኒ እናያለን እመለሳለሁ እመጣለሁ እያንዳንዱን ነገር አሳውቃችኋለሁ ፕሊዝ ተከታተሉኝ A few moments later Subscribe 10 ሰዓት ሆኗል ምን ስትራግል እያደረኩ ነው ኢነርጂ ቬሪ ሎ ሆኗል አይ ቲንክ ናፕ ማርጌ ስለተነሳ ነው በዚህ ላይ ደግሞ ሰውነት ሜቢ አዳፕት አላደረገውም መሰለኝ የረሃብ ስሜት ቶታሊ የረሃብ ስሜት የሚባል ነገር የለኝም ስትራግል አሁን በሰዓት ምንድነው ያስቸገረሽ ብትሉኝ ያስቸገረኝ ነገር ቢኖር ከራሴ ጋር ሙግቱን ነው ለምንድን ነው እየጾምኩ ያለሁት ለምንድን ነው ጾም ላይ ቀንድ ላይክ የቀለድሽ ነው I'm just wasting my time እየመሰለኝ ነውና በጣም ለራሴ ነገር ፈልጋለሁ ዲቶክስ እያደረኩ ነው ዲቶክስ ማድረግ it's not ቀልድ አይደለም ሰውነቴ አላስፈላጊ የሆነውን ነገር ከሰውነቴ እያወጣው ነው ፋት ሊሆን ይችላል አላስፈላጊ ፋት ሊሆን ይችላል ከሰውነቴ እያወጣው ነው በዚህ ደግሞ I'm proud I'm telling myself እየነገርኩ ነው ለራሴ ቀልድ እንዳልሆነ ሰባለ ሰዓት የጾም ቻሌንጅ ላይ ነኝ ያለሁት አዎ ለራሴ ቃል ገብቻለሁ 72 ሰዓት እንደምጾም አንዳንዴ በጠዋት ተነስተን ዛሬ ይሄንን ማድረግ ፈልጋለሁ ዛሬ መደሰት ፈልጋለሁ ዛሬ ኬክ መብላት ፈልጋለሁ ኬክ እንደበላሁት ዛሬ መጾም ፈልጋለሁ ስለዚህ እየጾምኩ ነው it's discipline በበላ ምንም አይፈጠርም ግን ህሊናዬ ግን ይነግረኛል ለራሴ እንደማልገዛ ይነግረኛል ነገ ሌላም ነገር ላደርግ ስል ማድረግ እንደማልችል ይነግረኛል ስለዚህ ያንን አልፈልግም አልበላም እጾማለሁ እና ውሃ በጣም ነው የምጠጣው ልጁ አድርጌ ውሃ አልጠጣም ፉት ነው የምለው ውሃ የምጠጣውና አንድ ውሃ ስጠጣ የምጠቀመው ነገር አንድ ነገር ላሳያችሁ ውሃ ስጠጣ አንድ የምጠቀመው ነገር አለኝ ይሄ ላይ ሜንሽን አድርግላችኋለሁ ካልቲክ ሶልት ይባላል let's see Barbara put them on Celtic salt why does he put them on Celtic salt because Celtic salt contains 82 minerals it's a hand harvested sea salt so the minerals are in the Celtic salt in their balanced form በጣም ጠቃሚ ነው እንዳያችሁት ከ80 በላይ ሚነራል አለው እና ምንድነው ጥቅሙ ውሃ እንጠጣለን አንዳንዴ ውሃ ጁዋ አድርገን እንጠጣለን አይደል it's ጥሩ ያልሆነ ነገር ነው ውሃ ጁዋ አድርጎ መጠጣት በጤናም ባለሙያዎች ብዙ ጊዜ ሰምተናል ለኩላሊታችን ስራ ነው የምናበዛበት በዚህ ላይ ደግሞ ሰውነታችን የሚፈልገውን ውሃ አይወስድም ይሄ ሶልት ጥቅሙ ምንድነው እንደዚህ ትንሽ ይግራፍ አድርገን ምላሳችን ላይ ስናስቀምጥ ከዛም በኋላ ውሃ ስንጠጣ ሴሎቻችን ውሃውን አብዞርብ የማድረግ አቅማቸው ይጨምራል እና ስለዚህ ውሃው ዝም ብሎ ገብቶ አይወጣም በምን ታውቃላችሁ ሰውነታችን ውሃውን አብዞርብ እያደረገ እንደሆነ የምታውቁት 10 ሽንት ቤት አንሄድም በጣም ነው የሚጠቅመውና ላይክ እየጾምኩኝ በጣም ጠቅሞኛል ግን እስ ለሚጾም ሰው ብቻ አይደለም ለማንም ሰው እየበላንም ምግብም ቢሆንም ኤኒ ሰዓት ውሃ በምንጠጣበት ሰዓት ይሄንን ሶልታፋችን ላይ ምላሳችን ላይ አድርገን ውሃ ስንጠጣ ሴሎቻችን አብዞርብ ያደርጋሉ ስለዚህ ሰውነታችን ሃይድሬትድ ይሆናል እና
ፊል እናደርጋለን ሰውነት ሃይድሬት ሲሆን ባይዘው ፊል ይደረጋል ላይ ውሃ ውስጥ በቂ ውሃ እንዳለ ፊል አድርጋለሁ አንዳንዴ ውሃ በጣም እየጠጣን ሃይድሬትድ የሆነ ውስጣችን ማይሰማ ስሜት አለና ይሄኛው በጣም ነምበር 1 ሶልት ነው ፒንክ ሶልትን መጠቀም ይቻላል ይሄኛው ግን ነምበር 1 ነው subscribe የሚገርማችሁ ነገር እና አሁን ዩቲዩብ ላይ ከማውራቴ በፊት ከእንደዚህ እናንተ ከማውራት ከመጀመሪያ በፊት ከዚህኛው ይሄ 10 ሰዓቱ በፊት ትንሽ ኢነርጂ ሎ ሆኗል አይ ቲንክ ሳወራ በረታው ይመስለኝና በጣም አሁን በዚህ ሰዓት ላይ full of energy በጣም ጥሩ ነው ምግብ አለመብላቴን ራሱ ላይክ ሪሜምበር ማድረግ ራሱ በጣም ነው የሚከብደኝ ማለት እንትናል ምንም የምግብ ረሃብ ስሜቱ የለኝም ውሃዬን በደንብ እየጠጣው ነው ፋይን ያለውን ነገር አሳውቃችኋለሁ ከዚህ በኋላ ሀፕ የሚያደርገውን የሰውነቴን የሁሉ ነገር ኢነርጂ ሆፕፉሊ ኢነርጂ እየጨመረ ነው የሚሄደው ብዬ አስባለሁ ብዙ ቲክቶክ ላይ ዩቲዩብ ላይም እንዳየሁትኝ እንደዚህ አይነት ቻሌንጅ ውስጥ ያሉ ሰዎች ከሰዓት በኋላ ኢነርጂያቸው ሞር እየጨመረ ሞር ሰውነታቸውን እየሰሙት ነው የሚሄዱትና ውስጤ ደስ ይላል በጣም ምግብ ባለመብላት ውስጥ ያለው ነገር like positivity even negative ነገሮችን ራሱ ፊልም አታረጉበት ፖዚቲቭ ነገሮችን ብቻ ፊልም አታረጉበት ጊዜ ነው ይሄ ምግብ ያለመብላት እና ምግብ ካለመብላት ውስጥ በጣም ብዙ ነገር አለና ደስ ስለሚለኝ ይሄንን ነገር ፊል ሳደርገው አሁን ፊል ያደረኩት ያለሁትን ነገር ፊል ሳደርገው በጣም ነው ደስ የሚለኝ ኢነርጂ ይኖረኛል ብዙ ጥሩ ፖዚቲቭ ነገሮችን ማስብበት ነው እና I'm feeling good እና አሪፍ ነው በጣም አሪፍ ነው subscribe A few moments later subscribe አንድ ቀኔ ኦልሞስት ሊገባደድ በጣም ትንሽ ሰዓታቶች ናቸው የቀሩት 24 ሰዓት ሊሞላኝ ነው ደህና ሁኔታ ላይ ነኝ ያለሁት ብዙም አልተቸገርኩኝም ከ0 እስከ 24 ሰዓታት ኤክስፔክት የሚደረጉት ነገሮች ብለድ ሹገር ሎ ይሆናል ማይልድ የሆነ ሄዴክ ሊኖር ይችላል ዲዚነት ሊኖር ይችላል ትንሽ ሁሉንም እንትን ብያለሁ ማለት ፊል አድርጌያለሁ ግን በጣም እንትን ሚል አይደለም የሚያሳስብ አልነበረም ጥሩ ነበር ቀላል ነገር ደግሞ ዲፕ የሆነ ፋት በርን ይኖራል ሰውነቴ ላይ ሃንገር በጣም ይቀንሳል በጣም ነው የሚቀንሰው ሃንገር ሜቢ ዲዚነት እና ኢነርጂ ሎ የመሆን ነገር ሊያጋጥም ይችላል ሁለተኛው ቀን ላይ ይሄ ኤክስፔክት የሚደረግ ነገር ነው we will see ነገን እናያለን የዛሬው ግን አሪፍ ነበር ኢነርጂ በጣም አሪፍ ነበር በተለይ ረሃቤ በጣም ብዙም የመራብ ስሜት አልተሰማኝም ነበር ቆንጆ ነበር ይሄን ነው የሚመስለው የመጀመሪያ ቀኔ አሪፍ ነው እስቲ ነገውን ደግሞ አንድ ላይ እናያለን subscribe